ሰላም ጤና ይስጥልን ውድ የዩቲዩብ ገጽ ተከታታዮች፣ በዚህ ቪዲዮ ያስፈልጋችኋልና ይመጥናችኋል ያልኩትን መረጃ ይዤላችሁ መጥቻለሁ። የምግቦች ሁሉ አለቃ በመባል ይጠራል። ከጥንት ጀምሮ የሰው ልጅ በተለያየ መልኩ ለምግብነት ሲጠቀምበት ኖሯል። ይህ ተአምረኛ የምግብ ዘር የተልባ ዘር ይባላል። በቀጣይ 6 ነገሮችን እነግራችኋለሁ። አንደኛ፣ የተልባ ዘር ምን አይነት አልሚ ምግቦችን በውስጡ ይዟል? ሁለተኛ፣ የተልባ ዘር ምን አይነት የጤና በረከቶችን ይሰጠናል? ሶስተኛ፣ የተልባ ዘርን ለመጠቀም ተፈጭቶ ነው ወይስ ሳይፈጭ? አራተኛ፣ የተልባ ዘርን መጠቀም ያለብን መጠን ምን ያህል መሆን አለበት? ቢበዛ ምን ችግር ሊያስከትል ይችላል? አምስተኛ፣ ለጥንቃቄ ይረዳችሁ ዘንድ የተልባ ዘርን ስንመገብ ከመድኃኒት ጋር ይጋጫል ወይስ አይጋጭም? ከተጋጨስ ከየትኞቹ የመድኃኒት አይነቶች ጋር ይጋጫል? ይህንንም እነግራችኋለሁ። በመጨረሻም ነፍሰ ጡር እናት ብትጠቀመው ጥቅም አለው ወይስ ችግር ያስከትላል? እነዚህን ወሳኝ ነገሮች የተለያዩ ጥናቶችን አጣቅሼ ያገኘሁትን ሳይንሳዊ ትንታኔ የምነግራችሁ ይሆናል። ተከታተሉኝ። ዶክተር ዳዊት ነኝ። ውድ ሀገሬ ልጆች፣ እነዚህንና መሰል መረጃዎች ይደርሷችሁ ዘንድ ቪዲዮውን ላይክ፣ የዩቲዩብ ገጽን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ይጀምሩ። ስለ ቀናነታችሁ አመሰግናለሁ። አንደኛ፣ የተልባ ዘር የሚይዛቸው አልሚ ምግቦች ምን ናቸው? የተልባ ዘር የሚታወቅባቸውና በውስጡ የሚይዛቸው አልሚ ምግቦች መካከል ኦሜጋ 3 ፋቲ አሲድ፣ ፋይበር፣ ሊግናን፣ ፕሮቲን፣ ቪታሚን እና ሚኔራል ለምሳሌ ቪታሚን ቢ1፣ ኮፐር፣ ማግኒዚየም እና ፎስፈረስ መገኛ ነው። ሁለተኛ፣ የተልባ ዘር የጤና በረከቶች ምን ናቸው? አንደኛ፣ የልብ ጤናን ይጨምራል። የልብ ጤናን የሚጨምርባቸው 3 ዋና ዋና ምክንያቶች አሉት። አንደኛው የደም የኮሌስትሮል መጠን በመቀነስ ነው። ምክንያቱም የተልባ ዘር የጥሩ ፋይበር መገኛ ስለሆነ በአንጀት ውስጥ የኮሌስትሮልን ምጠት በመቀነስ በደም ውስጥ የመጥፎ ኮሌስትሮል መጠን ይቀንሳል። ስለዚህ መጥፎ ኮሌስትሮል በልብ ላይ የሚያደርሰውን ጉዳት በመቀነስ ጤናዋን ይጠብቃል። ሁለተኛ፣ የደም ግፊትን በመቀነስ የልብ ጤናን ይጠብቃል። ብዙ ጥናቶች እንደሚያሳዩት ሁልጊዜ በቀን የተልባ ዘርን መመገብ የደም ግፊትን ይቀንሳል። በተዘዋዋሪ የደም ግፊት በልብና በደም ስር ላይ የሚያደርሰውን ጉዳት ይከላከላል ማለት ነው። ሶስተኛው ምክንያት የደም ስር ቱቦ ጤናን በመጠበቅ የልብ ጤናን ይጠብቃል። ምክንያቱም የተልባ ዘር በውስጡ የኦሜጋ 3 ፋቲ አሲድ እና የሊግናን መገኛ በመሆኑ በደም ስር ቱቦዎች ውስጥ የሚከሰተውን የደም ስር ግድግዳ ብግነትን ወይም መቆጣትን ወይም ደግሞ ኢንፍላሜሽን በመከላከል የደም ስር ቱቦ ከመጠንከር በመጠበቅ የደም ግፊት መከሰትና የቱቦ መዘጋትን በመከላከል ልብ ላይ የሚያደርሱትን ጉዳት ይቀንሳል ማለት ነው። ሁለተኛው የጤና በረከት የአንጀት የስርዓተ ልመትን በመደገፍ የአንጀት ጤናን ይጠብቃል። ምክንያቱም የተልባ ዘር በውስጡ በያዘው ፋይበር አማካኝነት የሆድ ድርቀትን ይከላከላል። በአንጀት ውስጥ ለሚገኙ ጠቃሚ ባክቴሪያዎች እንደ ምግብነት ወይም ፕሪባዮቲክስ በመሆን ያገለግላል። ስለዚህ ለአንጀት ጤና ጠቃሚ ነው። ሶስተኛው የካንሰር በሽታን ይከላከላል። ምክንያቱም የተልባ ዘር የሊግናን መገኛ ነው። ስለዚህ ሊግናን በሰውነት ውስጥ የሚፈጠሩ ለካንሰር ህዋሳት መፈጠሪያ ጠቃሚ ፍሪ ራዲካልን በማጥፋት እንደ አንቲኦክሲዳንት በመሆን ይጠቅማል። አንዳንድ ጥናቶች እንደሚያሳዩት ለጡት ካንሰርና ለፕሮስቴት ካንሰር እንደሚከላከል ይጠቅሳሉ። ነገር ግን መረጃው ጠንካራ አይደለም። አራተኛ፣ የደም የስኳር መጠንን ይቀንሳል። ምክንያቱም የተልባ ዘር በውስጡ ባለው ፋይበር አማካኝነት ወደ ደም የሚለቀቀውን የስኳር መጠን ይቀንሳል። የተልባ ዘር በተጨማሪም ለክብደት መቀነስ፣ ለቆዳና ለፀጉር ጤና ይጠቅማል። ሶስተኛ፣ የተልባ ዘር አጠቃቀም እነግራችኋለሁ። የተልባ ዘር ለመጠቀም መፈጨት አለበት። ያልተፈጨ ተልባን ብንጠቀመው ሰውነታችን የተልባን የላይኛውን ሽፋን መፍጨት ስለማይችል እንዳለ ሳይፈጭ ይወገዳል። ስለዚህ ምንም ጥቅም አይሰጠንም። ተልባን ከሌሎች ምግቦች ጋር ቀላቅሎ መጠቀም ይቻላል። ለምሳሌ ከሾርባ፣ ከቅንጬ፣ ከእርጎ፣ ከጁስ፣ ከፓንኬክ ጋር በመቀላቀል መጠቀም ትችላላችሁ። ተልባ ስትጠቀሙ መጠኑን አሳንሳችሁ በቀን በአንድ የሾርባ ማንኪያ ጀምሩ። ከዛ ቀስ በቀስ መጨመር ይኖርባችኋል። ምክንያቱም ከፍተኛ የፋይበር ይዘት ስላለው በአንድ ጊዜ ብዙ ብትጠቀሙ የሆድ መነፋትና ከፍተኛ ጋዝ ወይም ፈስ እንዲፈጠር ሊያደርግ ይችላል። የተልባ ዘርን በምትጠቀሙበት ሰዓት በቂ ውሃ ጠጡ። ምክንያቱም በውስጡ የሚገኘው ፋይበር በአንጀት ውስጥ በደንብ እንዲዘዋወርና እንዳይዘጋ ለመከላከል ሁልጊዜ የተልባ ዘርን ስትጠቀሙ በቂ ውሃ መጠጣት አለባችሁ። ተልባ ሲያናይዲን ሊለቁ የሚችሉ በጣም ትንሽ መጠን ያላቸው ውህዶች አሉት። ሰውነታችን እነዚህን ውህዶች ትንሽ ከሆኑ ሊያስወግዳቸው ይችላል። ስለዚህ ለደህንነት ሲባል በቀን ከ4 ወይም 5 የሾርባ ማንኪያ የሚሆን መጠነኛ ተልባን ነው መመገብ ያለባችሁ። ከዚህ ከበለጠ የእነዚህ ውህዶች መጠን ይጨምራል። ስለዚህ ሰውነታችንን ሊጎዱን ይችላሉ ማለት ነው። እንግዲህ በመጨረሻ የሆርሞን ሜታቦሊዝም እና የምግብ መፈጨትን አዝጋሚ ተጽዕኖ ስለሚያሳድር እንደ የደም ማቅጠኛ መድኃኒቶች፣ የደም ግፊት መድኃኒቶች እና የስኳር መድኃኒቶች ካሉ
አንዳንድ መድኃኒቶች ጋር ግጭት ሊፈጥር ይችላል። መድኃኒት የሚወስዱ ከሆነ በአመጋገቡ ውስጥ ከፍተኛ መጠን ያለው ተልባን ከመጨመሩ በፊት ሐኪሙን ማማከር ይኖርቦታል። በመጨረሻ የምነግራችሁ ነፍሰ ጡር እናት ብትጠቀመውስ ጥቅም አለው ወይስ ችግር ያስከትላል የሚለውን ይሆናል። አዎ ጥቅም ይኖረዋል፣ ችግርም አለው። ተልባ ለነፍሰ ጡር እናቶች ተመራጭ የሚያደርግበት ዋናው ምክንያት ኦሜጋ 3 ፋቲ አሲድ እና ፋይበር መያዙ ነው። ለኦሜጋ 3 ፋቲ አሲድ ከእጽዋት መገኛዎቹ አንደኛውና ዋነኛው ተልባ ሲሆን ለጽንስ፣ የአእምሮ፣ የአይንና የነርቭ እድገት በጣም አስፈላጊና ወሳኝ ነው። በእርግዝና ጊዜ በሆርሞን ተጽዕኖ የተነሳ የሆድ ድርቀት በብዛት ይከሰታል። ነገር ግን ተልባ በያዘው የፋይበር መጠን ለዚህ ችግር ተመራጭ መፍትሄን ይሰጣል። ምክንያቱም ፋይበር በትልቁ አንጀት የውሃ ምጠትን በመቀነስ ሰገራን ያለሰልሳል። በዚህ ተፈጥሯዊ ባህሪው የሆድ ድርቀትን ለመከላከል ተመራጭ ያደርገዋል። ተልባ የደም የስኳር መጠን በመቀነስ በእርግዝና ጊዜ የሚከሰት የስኳር በሽታን ለመከላከል ይረዳል። በተጨማሪም በውስጡ በሚይዛቸው ኒውትሪየንት ማለትም የፕሮቲን፣ የፎሌት፣ የማግኒዚየም እና የሊግናንት ለጽንስ እድገትና ለእናት ጤና በጣም አስፈላጊ ነው ማለት ነው። ተልባ በእርግዝና ጊዜ በጥንቃቄ እንዴት መጠቀም እንችላለን? አንደኛ ቀደም ብዬ እንደነገርኳችሁ የተፈጨ ተልባ መጠቀም አለባት። ሁለተኛ መጠኑ አንድ የሾርባ ማንኪያ ብቻ ነው መሆን ያለበት። ምክንያቱም ተልባ የፋይቶ ኢስትሮጅን መገኛ በመሆኑ በእርግዝና ጊዜ የሚገኝን ከፍተኛ ኢስትሮጅን መጠንን ስለሚቀንስ የጽንስ እድገት ላይ ተጽዕኖ ያሳድራል። ስለዚህ በቀን ከአንድ የሾርባ ማንኪያ በላይ መጠቀም የለባትም። ሶስተኛው መጠቀም ያለባት እንግዲህ በቂ ውሃ መጠጣት አለባት። ምክንያቱም ከላይ ዘርዝሬ ነግሬያችኋለሁ። ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። ጥያቄ እንዲሁም አስተያየት ካላችሁ በመልእክት ሳጥኑ ላይ አስቀምጡልኝ። አመሰግናለሁ።